እግር ስር መሆን ግሩም ነው። ቃልን መማር መልካም ነው። የማይጠፋ ዕድል ነው ጌታ ሆይ። ውድ ተመልካቾች እንደምን ሰነበታችሁ? ይህ የአርኬ ክርስቲያን ሚዲያ ሲሆን አሁን የሚተላለፈው የትምህርትና የስልጠና መርሃ ግብር ነው። በዚህ መርሃ ግብር አሁን የምንመለከተው የክርስቲያን መሪዎች የስልጠና አሰጣጥ ነው። ይህ 12ኛውና የመጨረሻው የትምህርታችን ክፍል ነው። ከዚህ ቀደም ብሎ ግን ትምህርተ ክርስቶስን በዕብራውያን መጽሐፍ ተመልክተን ነበር። በዛም መሰረት ስለ ዕብራውያን መጽሐፍ መሰረታዊ ግብዓቶች እንዲሁም ስለ አወቃቀሩ አተረጓጎምና በተለይ ደግሞ የዕብራውያን መጽሐፍ ስለ ክርስቶስ ምን ያስተምራል የሚለውን በአጭሩ ተመልክተን ነበር። እግር ስር መሆን ግሩም ነው። ቃልን መማር መልካም ነው። የማይጠፋ ዕድል ነው ጌታ ሆይ። በዚህ በ12ኛውና በመጨረሻው የክርስቲያን መሪዎች ስልጠና አሰጣጥ ላይ የምንመለከታቸው 4 ፍሬ ነገሮች አሉ። በክፍለ ትምህርት 1 ስለ ደቀ መዝሙርነት የመሪነት ቅድመ ዝግጅት እናያለን። ክፍለ ትምህርት 2 አዳጊ ምዕመናንን ለመሪነት ማዘጋጀት የሚል እናያለን። በክፍለ ትምህርት 3 ላይ መጽሐፍ ቅዱሳዊ የስልጠና መርሆች የሚለውን እንመለከትና ክፍለ ትምህርት 4 ወቅታዊ ወይም ዘመናዊ የስልጠና መርሃ ግብሮችን እንዳስሳለን። በክፍለ ትምህርት 1 ላይ የምንመለከተው ለመሪነት መሰረታዊው ብቃት የጌታ የኢየሱስ ክርስቶስ ብቁ ደቀ መዝሙር መሆን ነው፣ ተከታይ መሆን ነው። ምክንያቱም በማርቆስ ወንጌል ምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ የወደዳቸውን ወደ እርሱ ጠራቸው ይልና ለምን እንደጠራቸው 2 አብይ ምክንያቶችን ይጠቅሳል። አንደኛ ከእርሱ ጋር እንዲሆኑ፣ ሁለተኛ ደግሞ ሊልካቸው እና ሲልካቸውም ደግሞ ሊሰብኩና አጋንንት ሊያስወጡ ነው ይላል። የመጀመሪያው ግን ጥሪ ከእርሱ ጋር እንዲሆኑ፣ ይህም ማለት አብረው በመሆን በማየት በመስማት በመከተል ደቀ መዝሙር መሆንን ነው የሚያሳየው። ይህ ሲሆን ነው ደግሞ ሊልካቸውም ሊያሰማራቸውም የሚችለው እና ስለዚህ የመሪነት ቅድመ ዝግጅት ደቀ መዝሙርነት ነው፣ ብቁ ተከታይ መሆን ነው። ስለዚህ እኛ እንደ ክርስቲያን መሪዎች ስልጠናን በምንሰጥበት ጊዜ የመጀመሪያው የስልጠና አሰጣጥ መርህ እኛ ራሳችን ብቁ ደቀ መዝሙር ሆነን ሌሎች ብቁ የሆኑ የኢየሱስ ክርስቶስ ተከታዮችን ማፍራት መቻል ነው። የክርስቶስ ኢየሱስ ብቁ ደቀ መዝሙር ለመሆን 5 መንገዶችን ብንከተል በምክር መልክ አቀርባለሁ። አንደኛ ኢየሱስ ክርስቶስን መከተል ከእግዚአብሔር ጋር በሚኖረን የግል ግንኙነት ነው። ጌታ ኢየሱስ ክርስቶስ በምድር ላይ ያሳለፈውን ሕይወት ስንመለከት በአንድ ቁጥር ላይ የተቀመጠው በጸሎት ሕይወቱ፣ በአምልኮ፣ በአገልግሎቱ በአጠቃላይ ዓላማውንና ተልእኮውን በመፈጸም ትልቅ ስራ የምናይበት ከአምላኩ ከአባቱ ከእግዚአብሔር ጋር የነበረው የግል ግንኙነት ነው። ስለዚህ ኢየሱስ ክርስቶስን መከተል የኢየሱስ ብቁ ደቀ መዝሙር መሆን ስንል ማንኛውም አማኝ ከእግዚአብሔር ጋር በሚኖረው የግል ግንኙነት የክርስቶስን ምሳሌ መከተል ነው። በሁለተኛ ደረጃ የፍቅር ሕይወት ነው። ኢየሱስ ክርስቶስ እግዚአብሔር ፍቅር እንደሆነ አንደኛ ከሁሉም አብልጣችሁ በፍጹም ነፍሳችሁ፣ በፍጹም ልባችሁ፣ በፍጹም አእምሯችሁ እግዚአብሔርን ውደዱ፣ ሁለተኛ ባልንጀራችሁ እንደራሳችሁ ውደዱ በሚለው የፍቅር ሕግ ኢየሱስ ክርስቶስ ጠላቶቹንም ሳይቀር የሚያደርጉትን አያውቁምና ይቅር በላቸው በማለት እኛም የሚረግሙንንም እንኳን እንድንባርክ ፍቅርን በትምህርትም በተመክሮም ያስተላለፈልን ጌታ ነው። ኢየሱስን የምንከተልበት ሶስተኛው መንገድ የእግዚአብሔርን ተልእኮ በመፈጸም ነው። ጌታ ኢየሱስ ወደ ምድር ሲመጣ ዓላማ ነበረው። የሕይወቱን
ዓላማ የህይወት ዘመኑን ዓላማ ተረድቷል። እናም ይህንን ተልእኮ ሲፈጽም አባት ሆይ እነሆ የሰጠኸኝን ስራ ፈጽሜያለሁ በማለት ጸልዮአልም አመስግኗልም። ስለዚህ አንደኛ እግዚአብሔር የሰጠንን ተልእኮ መረዳት፣ የህይወት ዓላማችንን መረዳት፣ እናም እግዚአብሔር በሰጠን ዓላማና ተልእኮ ውስጥ በመኖር ይህን መፈጸም ክርስቶስን የምንመስልበት የምንከተልበት ነው። ሌላው በመከራዎቹና በፈተናዎቹ መከተል ነው። ኢየሱስ ክርስቶስ ልዩ ልዩ መከራዎችን ተቀብሏል። በመከራዎቹ ውስጥ ጸንቷል። እስከ ሞት ድረስ ደምን እስከ ማፍሰስ ድረስ መከራን ተቀብሏል። ስለዚህ እኛም በክርስቶስን እንከተላለን፣ የክርስቶስ ብቁ ደቀ መዝሙር ነን ስንል በመከራዎቹና በፈተናዎቹ በመከተል ነው። ከጌታችን ከኢየሱስ ክርስቶስ ከምንማራቸውና ኢየሱስን ከምንከተልበት መርሆች ምናልባትም አንዱና ትልቁ የኢየሱስ ክርስቶስን የትህትና አስተሳሰብ መከተል ነው። በፊልጵስዩስ ምዕራፍ 2 ላይ እንደተጠቀሰው ጌታ ኢየሱስ ክርስቶስ በሰው መልክ በመምጣቱ በባሪያ መልክ በመምጣቱ እስከ ሞት ከሞትም ደግሞ እጅግ አስከፊ ሞት የመስቀልን ሞት የውርደትን ሞት በመሞት ጌታ ኢየሱስ ትህትናን እስከ መጨረሻው እስከ ጥግ አሳይቷል። እናም መጽሐፍ ቅዱስ በእናንተም ዘንድ ይህ አስተሳሰብ ይኑር፣ አንዱ ለሌላው እንደዚሁ በዚህ መልክ ራሳችሁን አዋርዱ፣ ትሁቱም ከእናንተ ይልቅ ሌላው የተሻለ እንደሆነ አስቡ በማለት ትህትናን ያስተምረናል። ስለዚህ ከእግዚአብሔር ጋር በሚኖረን ግንኙነት በፍቅር ህይወት ተልኳችንን በመፈጸም በፈተናና በመከራ ውስጥ በመጽናትና በትህትና ክርስቶስን መምሰልም መከተልም እንችላለን። ክፍለ ትምህርት 2 አዳጊ ምዕመናንን ለመሪነት ለማዘጋጀት በተለይ ከጢሞቴዎስ ህይወት ላይ 7 እርከኖችን ለማሳሰብ እወዳለሁ። 7 እርከኖች እንዴት ነው ሌሎችን ብቁ ክርስቲያን መሪ እንዲሆን ማብቃት የምንችለው ለሚለው የጢሞቴዎስ ህይወት 7 ነገሮችን እርከኖችን ያስተምረናል። አንደኛ መንፈሳዊ ልደት አስፈላጊ ነው። ጢሞቴዎስ ኢየሱስ ክርስቶስ ቤተሰቦቹ አማኞች ናቸው። ግን የአማኝ ልጅ በመሆኑ ብቻ እሱ አማኝ አይደለም። አማኝ የሆነው ኢየሱስ ክርስቶስን በግል በማወቁ እና የግል እምነት ስላለው የግል መረዳት ስላለው ዳግም ልደትን ስለተለማመደ ነው። ስለዚህ መንፈሳዊ ልደት ወሳኝ ነው። ሁለተኛ መንፈሳዊ ልደት ሕፃንነት ነው። ይሄ ሕፃን ህይወት ደግሞ መንፈሳዊ ምግብ ያስፈልገዋል። ስለዚህ የእግዚአብሔርን ቃል በመመገብ ጤናማውን ትምህርት በመመገብ ነው መንፈሳዊ ምግብ መስጠት ለሰዎች። ሶስተኛ መንፈሳዊ ሙላት፣ ይሄም ብቁ መሪዎችን ለመሆን በመንፈስ ቅዱስ መሞላት ያስፈልገዋቸዋል አማኞች። አራተኛው መንፈሳዊ ሞግዚትነት ነው። ማንኛውም አማኝ ብቁ መሪ ለመሆን አባቶች፣ እናቶች፣ ባላደራዎች፣ ሞግዚቶች ያስፈልጉታል። አምስተኛው መንፈሳዊ አገልግሎት ነው። ሰውነታችን ጤናማ ለመሆን አካላዊ እንቅስቃሴ እንደሚፈልግ ሁሉ አንዱ የመንፈሳዊ እድገት ምግብ መንፈሳዊ እንቅስቃሴ ነው። ይህም አገልግሎት ነው። ስለዚህ ሌሎችን በመሪነት ለማሳደግ እና ለማብቃት መንፈሳዊ አገልግሎት ላይ እንዲሰማሩ እንዲሳተፉ ማድረግ ነው። መንፈሳዊ ምዘናና ክትትል ሌላው እርከን ነው። 6ኛው አገልጋዮች መመዘን ያስፈልጋል። አገልጋዮችን በቅርበት መከታተል ያስፈልጋል። የመጨረሻው መንፈሳዊ የአደራ ሽግግር ነው። አንድ ሰው ብቁ መሆኑን ከመሰከርንለት ኃላፊነት መስጠት፣ መሪነቱን ማስተላለፍ፣ ማሸጋገር ነው። ስለዚህ መንፈሳዊ ልደት፣ መንፈሳዊ ምግብ፣ መንፈሳዊ ሙላት፣ መንፈሳዊ ሞግዚት፣ መንፈሳዊ አገልግሎት፣ መንፈሳዊ ምዘናና ክትትል እንደዚሁም መንፈሳዊ የአደራ ሽግግር፣ እነዚህ ከጢሞቴዎስ ውስጥ የምናገኛቸው አዳጊ መሪዎችን አዳጊ ምዕመናንን ለአገልግሎት የምናዘጋጅበት እርከኖች ናቸው። በክፍለ ትምህርት 3 ላይ የምንመለከተው መጽሐፍ ቅዱስ ስለ ስልጠና ምን ይላል? ስልጠና መስጠት
መጽሐፍ ቅዱሳዊ ነው ወይ የሚለውን ስናይ በመጽሐፍ ቅዱስ ውስጥ ብዙ የስልጠና ምሳሌዎች፣ ተሞክሮች ተጠቅሰዋል። ለምሳሌ ያህል ምሳሌ ምዕራፍ 9 ቁጥር 9 ስናነብ ስልጠና መጽሐፍ ቅዱሳዊ መሆኑን ያሳየናል። የዚህ የስልጠና መርሃ ግብርም ደግሞ መሪ ጥቅሳችን ነው። ከእያንዳንዱ መጽሐፍ ጀርባ ላይ ተጠቅሷል። ጠቢብን አስተምረው ይበልጥ ጥበበኛ ይሆናል፣ ጻድቅን አስተምረው ዕውቀቱን ይጨምራል ይላል። በመጽሐፍ ቅዱስ ውስጥ በብሉይ ኪዳን ጠቢባን የሚባሉ ሰዎች አሉ። የእግዚአብሔርን ሕዝብ በጥበባቸው ይመሩ የነበሩ እነዚህ ሰዎች በጥበባቸው በእውቀታቸው ያስተምሩ ነበር። መጽሐፈ ምሳሌ ለዚህ አይነተኛ መጽሐፍ ነው እና ሌሎችም የጥበብ መጽሐፍት ምንድነው? በእድሜ የገፉት በልምድ የበሰሉት ወጣቶቹን ተተኪዎችን በህይወታቸው በምሳሌነታቸው በማሳየት ያሰለጥኑ ነበር። የብሉይ ኪዳን ነቢያት ሌላው ምሳሌዎች ናቸው። የነቢያት ትምህርት ቤት ነበር። አንጋፋዎቹ አዳጊዎቹን አዳዲሶቹን ነቢያት የሚያሰለጥኑበት የእግዚአብሔርን ሕግ፣ አምልኮተ እግዚአብሔርን፣ መዝሙራትን ያሰለጥኗቸው ነበር። ሳሙኤል ለዚህ አይነተኛ ምሳሌ ነው። ጌታችን ኢየሱስ ክርስቶስ የስልጠና ትልቁ ምሳሌያችን ነው። እንዲያውም ከኛ በተለየ መንገድ አገልግሎቱን የጀመረው 12 ሰዎችን በመመልመል በጸሎት አድሮ መልምሎ ከዚያም በኋላ ለ3 ዓመት ያህል ያሰለጠነበት ምሳሌ ነው እና የኢየሱስ ክርስቶስ የስልጠናው ሞዴል ደቀ መዝሙርነት ነው። ተከታዮችን በመመልመል አንድም በቃል ያስተምራቸው ነበር፣ 2 በህይወቱም ያስተምራቸው ነበር። 4ቱን የወንጌል መጽሐፍትን ስናነብ ጌታ ኢየሱስ ክርስቶስ ግለሰቦችን ያነጋገረበትና ያስተማረበት፣ ለብዙሃንም ደግሞ በአደባባይ ያስተማረበት፣ አንዳንድ ቤተሰቦችን ደግሞ ያስተማረበት ብዙ ምሳሌዎች አሉ። ነገር ግን አብዛኛውን ጊዜውን ኢየሱስ ክርስቶስ ያሳለፈው እነዚህም ከ12 ደቀ መዛሙርት ጋር ነው። ስለዚህ ህይወቱ ራሱ ትልቅ ትምህርት ቤት ነበር እና ኢየሱስ ጥሩ አሰልጣኝ እንደነበር እናያለን። ሐዋርያቱም ጥሩ ምሳሌዎች ናቸው ለዚህ። ምክንያቱም በሐዋርያት ሥራ ምዕራፍ 2 ቁጥር 41 እና 42 ላይ ምዕመናን በሐዋርያት ትምህርት ይተጉ ነበር። ትምህርት መሰረታዊ ነገር ነበር ለሐዋርያት ቤተክርስቲያን እና ከዛም በኋላም ደግሞ በእይታ በሹመትም በማበረታታትም በማነቃቃትም አዳዲስ አገልጋዮችን ሐዋርያት ያስተምሩ ነበር። በተለይ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ከኔ የሰማሁን ሌሎችን ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ በማለት አንደኛ ለታመኑ ሰዎች፣ ሁለተኛ ማስተማር ለሚችሉ ሰዎች ከኔ የሰማሁን አስተላልፍ በማለት ማሰልጠን የአገልጋዮችን ትውልድ ለማፍራት አይነተኛ መሳሪያ እንደሆነ ጳውሎስ መስክሯል። ስለዚህ በመጽሐፍ ቅዱስ ውስጥ ማስተማር፣ ማሰልጠን ዋናው ወንጌልን ለትውልድ ማስተላለፊያ መንገድ ነው። አሁን በምንኖርበት ዘመን በክፍል ትምህርት 4 ላይ እንደምናየው ብዙ ዘመናዊ የሆኑ ወቅታዊ የሆኑ የስልጠና መርሃ ግብሮች አሉ። ምንድን ናቸው እነዚህ ወቅታዊና ዘመናዊ የስልጠና መርሃ ግብሮች ብናይ፣ አንደኛ ተተኪ መሪዎችን ለይቶ ማወቅ። እንደ ክርስቲያን መሪ ምን ማለት ነው ይሄ? አንደኛ የመሪዎችን ብቃት ማወቅ፣ ሁለተኛ እነሱ ሊመሩ የተዘጋጁባቸውን ወገኖች ወይም ሰዎች መለየት፣ መሪውና ተከታዮቹ የሚጋሩበትን አውድ መገንዘብ፣ እንደገና ደግሞ መሪዎች የስልጣን ምንጫቸው ምንድነው? መንፈስ ቅዱስ ነው ወይ የሚለውን ማወቅ፣ የመሪዎችን እሴት ደግሞ ማወቅ። መሪዎች በተለይ መጽሐፍ ቅዱሳዊ እሴቶችን ማከማቸት አለባቸው። አዲስ ክርስቲያን አይሁን ይላል መጽሐፍ ቅዱስ አንድን መሪ። ስለዚህ ሁልጊዜ እንደ መሪ ተተኪ መሪዎችን ለይቶ ማወቅ በጣም አስፈላጊ ነው። ይህንን ካወቅም በኋላ ደግሞ አዳጊና ተተኪ መሪዎችን ማጎልበት
አዳጊና ተተኪ መሪዎችን የሚያጎለብቱ 3 ዋና ዋና አካላት አሉ። አንደኛ መንፈስ ቅዱስ፣ ሁለተኛ ነባር መሪዎች፣ ሶስተኛ ራሱ አዳጊ ወይም ተተኪ መሪ። መንፈስ ቅዱስ ዋናው መሪዎችን የሚያስነሳ፣ የሚጠራ፣ የሚያዘጋጅ እንደገና በጸጋ ስጦታዎች የሚያስታጥቅ መለኮታዊ አካል ነው። ከዛ ቀጥሎ ነባር መሪዎች በተለይ መሪዎችን በመለየት አይዟችሁ በማለት በማስተማር በአገልግሎት መስክ እንዲሰማሩ በማበረታታት ትልቅ ድርሻ አላቸው። ግን ተተኪ መሪዎችም ደግሞ ለመንፈስ ቅዱስ በመታዘዝ ለነባር መሪዎችም ደግሞ እሽታን መታዘዝን በማሳየት ራሳቸውን ማሳደግ ይችላሉ። አሁን በምንኖርበት ዘመን አዳጊ መሪዎችን ለማፍራት ብዙ የስልጠና ዘዴዎች አሉ። አንዱ መደበኛ የሚባል የስልጠና መንገድ ነው። ይህም ምንድነው? የመጽሐፍ ቅዱስ ትምህርት ቤትን የመሳሰሉ አውደ ጥናትን፣ ሴሚናርን፣ ኮንፈረንስን የመሳሰሉ የተለያዩ መደበኛ የስልጠና መርሃ ግብሮች አሉ። ከፊል መደበኛ የሚባሉ አሉ። ከፊል መደበኛ የሚባለው ምንድነው? በመደበኛው ዲግሪ፣ ዲፕሎማ፣ ሰርቲፊኬት የመሳሰሉ የብቃት ማረጋገጫ የሚሰጡባቸው ናቸው። ከፊል መደበኛ ግን ምንም የብቃት ማረጋገጫ ወረቀት ሳያስፈልግ ግን በአጫጭር ስልጠናዎች መሪዎችን የምናበቃባቸው ብዙ ፕሮግራሞች አሉ። በሳምንት፣ በ15 ቀን፣ በ3 ሳምንት እና በመሳሰሉት መሪዎችን ማብቃት ይቻላል። እነዚህም ደግሞ ሴሚናር፣ አውደ ጥናት፣ ኮንፈረንስ የመሳሰሉት ናቸው። የመጽሐፍ ቅዱስ ትምህርት ቤቶች ከመደበኛው ስልጠና ዘዴዎች አንዱ ሲሆን በስርዓተ ትምህርት የተደገፉ እንደገና በመጽሐፍትም የተደገፉ ከፍተኛ በጀት የሚጠይቁ እንደገና ማረጋገጫም የብቃት የሚሰጡ ተቋማት ናቸው። በእነዚህም አማካኝነት ደግሞ ሰዎች ስልጠና ይወስዳሉ። መደበኛ ስልጠናዎች በአንድ ተቋም ውስጥ ተገኝተን ልንወስዳቸው የምንችላቸው ናቸው። አለበለዚያም ደግሞ በርቀት ትምህርት ሊሰጡ ይችላሉ። በአሁኑ ሰዓት ደግሞ በኤሌክትሮኒክ ዘዴዎችም ደግሞ በርቀት ሊሰጡ የሚችሉ ናቸው። ስለዚህ ብዙ የስልጠና ዘዴዎች ይካሄዳሉ እና አሁን የምንኖር የቤተክርስቲያን መሪዎች አንደኛ ስልጠና መስጠት መጽሐፍ ቅዱሳዊ በመሆኑ ከጌታችን ከኢየሱስ ክርስቶስና ከሐዋርያትም ይህን ምሳሌ ቀሰምን ስለሆነ በብሉይ ኪዳን ደግሞ ከነቢያትና ከጥበባዊ የምንማር ስለሆነ አሁን በምንኖርበት ዘመን ሰዎችን ደቀ መዝሙር በማድረግ እንደገናም ደግሞ በመደበኛም ይሁን በከፊል በመደበኛ መርሃ ግብሮች በመደገፍ በምንኖርበት ዘመን ብቁ የሆኑ የቤተክርስቲያን መሪዎችን ማፍራት ትልቁ ስራችን ነው። እንግዲህ ይሄ 12ኛውና የመጨረሻው ትምህርት ነው። ውድ ተመልካቾቻችን የክርስቲያናዊ መሪነት መሰረታዊ የስልጠና መርሃ ግብር በዚህ ተጠናቋል። ከአርኬ ክርስቲያን ሚዲያ ጋር በመተባበር ያስተላለፍነው ይህ የትምህርት ስልጠና መርሃ ግብር 12 ትምህርቶችን ያካተተ ነበር። እንደምናስታውሰው የመጀመሪያው ትምህርተ ሃይማኖት ሲሆን ትምህርተ መጽሐፍ ቅዱስ፣ የቃሉ አገልግሎት፣ ትምህርተ መንፈስ ቅዱስ፣ ትምህርተ ቤተክርስቲያን መሪነት፣ ትምህርተ ምጋቤ፣ የክርስቲያን ስነ ምግባር፣ ክርስቲያናዊ ቤተሰብ፣ ትምህርተ አምልኮ እንደዚሁም ደግሞ ትምህርተ ክርስቶስና ይህ የመጨረሻው የክርስቲያን መሪነት ስልጠና አሰጣጥ ናቸው። የዚህ የክርስቲያናዊ መሪነት ስልጠና ዋና ዓላማ ምንድን ነው ብለን ብንጠይቅ በስርዓተ ትምህርት የተደገፈ የማስተማሪያ መጽሐፍትን ያካተተ በአገርኛ ቋንቋ የተዘጋጀ ስልጠና ማግኘት ነው። በዚህ መሰረት በክርስቲያናዊ መሪነት ላይ ያተኮረ የትምህርተ መለኮት እውቀት እንድትቀስሙ ነው። በአንድ በኩል ትምህርተ መለኮት አለበት፣ ግን ትኩረቱ ክርስቲያናዊ መሪነት ላይ ነው። በዚህ መልኩ ነው የተሰጠው። ስለዚህ በአመራር ክህሎታችሁ እና ልምምዳችሁ
ቢያንስ አንድ እርምጃ ወደፊት እንድታድጉ ያበቃቸዋል የሚል ተስፋ አለን። በዚህ ትምህርት የተላለፉት መጽሐፍ ቅዱሳዊ መርሆችን በአጥቢያ ቤተ ክርስቲያናችሁ እናንተ ደግሞ እንደገና የሚገኙና ወደ መደበኛው የመጽሐፍ ቅዱስ ትምህርት ቤት ወይም የትምህርተ መለኮት ትምህርት ቤት ለመግባት በተለያየ ምክንያት እድል ያላገኙ መሪዎችን እንድታሰለጥኑበትና እንድታሳድጉበት ነው። የዚህ ስልጠና መሪ ቃላችን ጠቢብን አስተምረው ይበልጥ ጥበበኛ ይሆናል፣ ጻድቁን ሰው አስተምረው ዕውቀቱን ይጨምራል የሚለው ነው። ስለዚህ እናንተም እንግዲህ በዚህ መልኩ ለሌሎች በማስተላለፍ የእግዚአብሔር በረከት ተካፋይ እንድትሆኑ ነው። የተባረከ የአመራር ዘመን እንዲሆንላችሁ እመኛለሁ። ጠቢብን አስተምረው ይበልጥ ጥበበኛ ይሆናል፣ ጻድቁን ሰው አስተምረው ዕውቀቱን ይጨምራል። ምሳሌ ምዕራፍ 9 ቁጥር 9